አላህን የሚፈራው ሌባ የመጨረሻውን መልእክት ካላዳመጣችሁ ቪዲዮውን ብታሳልፉት ይሻላል። ለዛሬ አንድ አስገራሚ ታሪክ ነግራችኋለሁ። እናንተ ደግሞ ልክ እንደናንተ ትዕግስት አለው ለምትሉት ሰው ላኩለት። ኮፒ ሊንክ እንዳይረሳ ኢንሻአላህ። አንድ ዕውቀት ፈላጊ ተማሪና እርሱን የሚያስተምሩት አንድ ዓሊም ነበሩ። እኚህ ዓሊም አንድ ቀን ለዚህ ተማሪና ለጓደኞቹ የሚከተለውን ምክር መከሯቸው። ከሰው ዘንድ ለማኝ ከጃይ አትሁኑ። ዓሊም የሆነ ሰው ዱንያን ስጡኝ ብሎ እጁን ወደ ሰው የሚዘረጋ ከሆነ ምንም ኸይር አያገኝም፣ ለራሱም ለዲኑም ውርደት ነው የሚከናነበው። ስለዚህ እናንተ ወደ አባቶቻችሁ ሂዱና አባቶቻችሁ የሚሰሩትን ሥራ ስሩ ወይም አግዟቸው። ታዲያ በምትሰሩት ሥራ ሁሉ አላህን ፍሩ። ከዚህ በኋላ ተማሪዎቹን ወደ ጉዳያቸው አሰናበቷቸው። ይህ ወጣት ተማሪ ወደ እናቱ ሄደና አባቴ የሚሰራው ምን አይነት ሥራ ነበር ብሎ ጠየቃት። እናቲቱም የአባቱን ሥራ ለመናገር በጣም ተቸገረች። አባትህ ወደ አኺራ ሄዷል፣ የእርሱ ሥራ ላንተ ምን ያደርግልሃል አለችው። ልጁ ካልነገርሽኝ ብሎ አስጨነቃት። ጥያቄ ሲያበዛባት አባትህ ሌባ ነበር አለችው። ልጅየውም ሸይኻችን አባታችን የሚሰራውን ሥራ እንድንሰራ ነገር ግን አላህን መፍራት እንዳለብን መክረውናል አላት። እናቲቱም ምን ማለትህ ነው? እየሰረክ እንዴት ነው አላህን የምትፈራው ስትል የግርምት ጥያቄዋን ጠየቀችው። እናትና ልጅ በሐሳብ ሳይግባቡ ተለያዩ። ልጁ ግን ወደ አንድ ቦታ ሄዶ የአሰራረቅ ዘዴዎችን ተማረ። በሌብነት ስልቶች ከተካነ በኋላ ትምህርቱንም የኡስታዛቸውንም ምክር ተግባራዊ ለማድረግ ወሰነ። የኢሻን ሰላት ሰግዶ ሰው እስኪተኛ ድረስ አድፍጦ ጠበቀ። ከዛም ከቤቱ ወጣ። በቅድሚያ ወደ አንድ ጎረቤት ውስጥ ገብቶ ለመስረቅ ነበር ያሰበው። ነገር ግን የኡስታዛቸውን አላህን ፍሩ የሚለውን ትምህርት አስታወሰ። ጎረቤትን ማስቸገር አላህን ከመፍራት አይደለም አለና ይህንን ቤት አልፎ ወደ ሌላ ቤት ተሻገረ። ይህ ቤት ደግሞ የየቲሞች ነው፣ ለነፍሱም ይህን ቤት የየቲም ቤት ነው። አላህ ደግሞ የየቲሞችን ገንዘብ መብላት እርም አድርጎታል አለ። ይህኛውንም ቤት ትቶ ወደ ቀጣዩ ቤት አለፈ። እንዲህ እያለ ወደ አንድ ሀብታም ነጋዴ ቤት ደረሰ። ቤቱም ዘበኛ አልነበረውም። ይህ ሀብታም ብዙ ገንዘብ እንዳለው ሰው ሁሉ ያውቃል። ከአስፈላጊ በላይ ትርፍ ገንዘብ እንዳለው ይታወቃል። እዚህ ቤት ነው መግባት ያለብኝ ብሎ በተመሳሳይ ቁልፍ በሩን ከፍቶ ወደ ቤት ውስጥ ገባ። ሰፊ ግቢና ብዙ ክፍሎች ያሉት ቤት ነበር። ወደ ዋናው ቤት ገብቶ ካዝናውን ሲከፍት ወርቅና አልማዝ እንዲሁም ብዙ ገንዘብ አገኘ። ያገኘውን ዕቃ ይዞ ሊወጣ ሲል